ከዛ ራሴን እንዳልኩሽ ገሰጽኩትና ምንድነው ማስበው ብዬ ተውኩት። ከወራት በኋላ ከፓሪስ ተደወለ። ዋው! ከፓሪስ ተደወለና የሆነ ፕሮግራም ነበረ፣ ተጋበዝኩኝ። ማለት ሰውየው 20 ዓመት ስለ ፈውስ ተናግረው አንድ ሰው የተፈወሰ የለም። ከዛ በኋላ ግን ቄስ ናቸው። ተአምራቶች ተደርገዋል፣ ብዙ ተአምራቶች እዛ ቸርች ውስጥ። አሁን እሱን ማየት ተመኘሁ። አይሆንም፣ ከየት መጡ? ሁሉ ምኞቶች አይሆንም። ለኔ በሶስት ከፍላቸዋለሁ። እነዚህ ዛሬ መነጋገሪያ ሐሳባችን የሚሆነው እንግዲህ ምንድነው? የልብን መሻት ማግኘት፣ ምኞትን ማሳካት፣ ህልምን መኖር እንዴት እንችላለን የሚል ሐሳብ ነው። በጣም ነው ደስ የሚለው። ምክንያቱም ሁላችንም በህይወታችን ውስጥ ስንኖር የልባችን መሻት አለ፣ እንዲሁም ደግሞ ምኞት አለን፣ ባደርገው ይሆንልን የምንለው። ከዛ በተጨማሪ ደግሞ ህልም አለን፣ ወደፊት ብለን የወጣነው ያሰብነው ብናሳካው ቢሆንልን የደረስንበት አለ፣ ደግሞ ብንደርስበት ብለን የምንመኘው ህልሞች አሉንና ሁሉንም ሰው የሚነካ ሐሳብ ነው። በህይወት ውስጥ ማሳካት የሚፈልጉት ነገር ያላቸው ሰዎች፣ ህልም ያላቸው፣ ተስፋ ያላቸው፣ ምኞት ያላቸው ሰዎች እዛ ቦታ ላይ እንዴት ነው መድረስ የሚችሉት? ከማንሳታችን በፊት ግን እስኪ ስለነዚህ ነገሮች እናንተ ዶክተር፣ የልብ መሻትን ማግኘት፣ ምኞትን ማሳካት፣ ህልምን መኖር ስንል እንዴት ነው? ምንድናቸው እነዚህ ነገሮች? ቅድም እንዳነሳሽ ነው ፕኔል፣ ለሰው ልጆች ኮመን የሆኑ ነገሮች ይመስሉኛል። እነዚህ ሁሉም ሰው ልብ ውስጥ መሻት አለ። መሻት ማለት ዲዛይር ማለት ነው። እና የምንሻው ነገር አለ። ከዛ ደግሞ ዊሽ ደግሞ አለን። ዲዛይር አለን፣ ዊሽ ደግሞ አለን። የምንመኛቸው ነገሮች አሉ። የማይመኝ ሰው የለም። ብዙ ነው የምንመኘው፣ እንመኛለን ሁላችንም። እንደው ምኞቴ ተሳክቷል፣ ሁሉ ምኞቴ ተሳክቷል የሚል ሰው እንኳን ቢኖር ለልጁ የሚመኘው ነገር ይኖራል፣ ለወንድሙ እኔ ላንቺ የምመኘው ነገር ይኖራል። ስለዚህ ዲዛይር አለ፣ መሻት አለ፣ ዊሽ አለ፣ መመኘት አለ። ኮመን ነው ለሰው ልጆች፣ ኮመን ነው። ከዛ ደግሞ ድሪም የምናደርገው ደግሞ ነገር አለ፣ ምናልመው። እንዲህ አይነት ስራ ነው መስራት የምፈልገው፣ እንዲህ አይነት ኑሮ ነው መኖር የምፈልገው ብለን ደግሞ የምናልመው ደግሞ ድሪም የምናደርገው ነገር አለ። እና ለሰው ልጆች ሁሉ ኮመን ስለሆነ ሁላችንን ይመለከታል ብዬ ነው የማምነው። ደግሞ የምወደው ቶፒክ ነው። እኔም በጣም የምወደው ርዕስ ነው። አንዳንድ ጊዜ እኔ ኤክስፕሌን የማላረጋቸው ነገሮች ይፈጠራሉ። ምሳሌ ልንገርሽ። እሺ። አንድ ጊዜ ቁጭ ብዬ ዝም ብዬ እንደዚህ ቁጭ ያለ ምክንያት ፓሪስ መሄድ ፈለግኩኝ። ምንም በሌለበት። ዋው! እሺ። ለጥናት አይደለም፣ ሃይማኖታዊ አይደለም፣ ግን ፓሪስ መሄድ ፈለግኩ እና ራሴን ተቆጣሁት። ለምን ብለህ ቅጣት ነው ብዬ አሁን ፓሪስ በሄድኩ ብሎ ማሰብ ምን ማለት ነው ብዬ ራሴን ገሰጽኩት። ግን አይመስልም አይደል? አይመስልም። አሁን በዚህ ሰዓት ብድግ ብሎ ምንም በሌለበት ውስጥ ፓሪስ ራስን ማሰብ ያስብላል። ከየት እንደመጣ ምን አሁን ፓሪስ ይዛ ሄጃለሁ ብዙ አውሮፓ ሀገሮች፣ ግን ከዛ በኋላም በፊት ፓሪስ መሄድ ፈለግኩ። ከዛ ራሴን እንዳልኩሽ ገሰጽኩትና ምንድነው ማስበው ብዬ ተውኩት። ከወራት በኋላ ከፓሪስ ተደወለ። ዋው! ከፓሪስ ተደወለና የሆነ ፕሮግራም ነበረ፣ ተጋበዝኩኝ። ስለዚህ ሄድኩኝ። የሚገርም ነው። ትኬት ተልኮልኝ ሄድኩኝ። ትኬት ተይዞል። አሁን እንዴት አሰብኩት ታዲያ ፓሪስን? እንዴት ተመኘሁት? እንዴት ተሳካ? ያውን ያስገርመኛል። ካናዳ ውስጥ ኪውቤክ የሚባል ስቴት አለ፣ ፍሬንች ስፒኪንግ ናቸው። እና የሱ ደግሞ ዋና ከተማ ሞንትሪያል ትባላለች። እሺ። ሞንትሪያል ውስጥ ደግሞ አንድ ቤተክርስቲያን አለ። የቤተክርስቲያን በጣም ታዋቂ ነው። ታዋቂነቱ በአሁን ሳይሆን ከዚህ በፊት ከብዙ ዓመት በፊት አንድ ቄስ ተአምራት ተደርጎበታል። እዛ በአንድ ቄስ ማለት ሰውየው 20 ዓመት ስለ ፈውስ ተናግረው አንድ ሰው የተፈወሰ የለም። ከዛ በኋላ ግን ቄስ ናቸው። ተአምራቶች ተደርገዋል፣ ብዙ ተአምራቶች እዛ ቸርች ውስጥ። አሁን እሱን ማየት ተመኘሁ። ከዛ ካናዳ ሄዳለሁ ብዙ ጊዜ፣ ግን አንድ ጊዜ እዛ ኪውቤክ ሞንትሪያል ከተማ ተጋበዝኩ። ከዛ ያንን የፈለኩትን ቸርች ሄጄ ጎበኘሁ። እንዴት ነው ይሄ የሚሆነው? መፈለጉ ከየት መጣ? ከዛ ደግሞ እንዴት ተሳካ? ያስገርመኛል በጣም። ከዛ ቫቲካን
የቅዱስ ጴጥሮስ ባዚሊካ ሴንት ፒተርስ ባዚሊካ የሚባል አለ። የካቶሊክ ቸርች ነው፣ ግን ደግሞ የነ ቅዱስ ጴጥሮስ መቃብር ያለበት ቦታ ነው። ቫቲካንን መጎብኘት ፈለግኩ፣ ተመኘው። ከዛ ቆይቶ ደግሞ ተጋበዝኩ፣ ተሳካና ሄድኩኝ። አሁን እነዚህ ነገሮች ያስገርሙ። የመጨረሻው ትልቁ ይኸውልሽ በጣም የተመኘሁት ደግሞ ጀሩሳሌም መሄድ ፈለግኩ። ኢየሩሳሌም መሄድ የፈለግኩት ግን ይሄ በአስጎብኝ ድርጅቶች ሳይሆን ብቻዬን ሄጄ ማፕ ይዤ ወይም በስልኬ እያየሁ በእግሬ መዞር ነው የተመኘሁት። ኤግዛክትሊ እሱ ነው የሆነው። አሁን ግን ተጋብዤ አይደለም፣ በራሴ ነው የሄድኩት። ራሴ ሄድኩኝ፣ ጎበኘው። በእግሬ 3 ቀን በእግሬ እየዞርኩኝ ኢየሩሳሌምን ጎበኘው። ቪያ ዶሎሮሳ የሚባል አለ፣ እንትን የጌታ መስቀል ተሸክሞ የሄደበት ቀጭኗ መንገድ። ከዛ ብዙ ነገሮች የምታየዋል እዛ ኢየሩሳሌም ውስጥ ብቻ። እና እንዲህ አይነት ነገር ያጋጥመኛል። ሌላ ጊዜ የተወለድኩበት ሐረር መሄድ ፈለግኩ። ሐረር ሄጄ የተወለድኩበትን ሆስፒታል፣ የተማርኩበት ሆስፒታል ራስ መኮንን ሆስፒታል ነው የተወለድኩት። ፕሪኬጂ ኬጂ ምናምን የተማርኩት ማልቴስ ትምህርት ቤት ነው። መጎብኘት ፈለግኩ። ማለት የተወለድኩበት ነው። ቆይቻለሁ ከሄድኩ። ኢትዮጵያ ፕሬስ ድርጅት ፕሮግራም አዘጋጀና ስለ ኢትዮጵያ የሚል ፕሮግራም ነበራቸው። እንድናገር ስፒች እንዳቀርብ ጋበዙኝ። ሄድኩኝ። አንድ ስፒቹን ሰጠው። በማግስቱ ነው ማየት የፈለግኳቸውን ሆስፒታሉንም ትምህርት ቤቱንም ያደግኩበት ቤት አሁን ቀይ መስቀል ሆኗል ሐረር ውስጥ። እና ራስ መኮንን ሆስፒታል ስሙ ተቀይሯል፣ ማልቴስ ትምህርት ቤት። ከዛ ያደግኩበትን ቤት አየሁ። እነዚህ ምንድናቸው? ተመኘኋቸው ሆኑ። ግን ሁሉም ምኞቶች ይሆናሉ እንዴ? አይሆኑም። ከየት መጡ? ሁሉም ምኞቶች አይሆንም። ለኔ በሶስት ከፍላቸዋለሁ። እነዚህ መሻት፣ መመኘት፣ ህልም የሚባሉትን። አንደኛው ጥሩ ያልሆኑ ክፉ የሆኑ ምኞቶች ሰዎች ሊመኙ ይችላሉ። ለምሳሌ የሌላ ሰውን ውድቀት፣ የሌላ ሰውን ሞት በጣም ሰው ሊመኝ ይችላል። ያው ክፉ ነው፣ መጥፎ ነው፣ የማይገባ ነው። ሁለተኛው ደግሞ ከንቱ የሆኑ ምኞቶች ደግሞ አሉ። ከንቱ የሆኑ ምኞቶች ማለት ጊዜያዊ ናቸው። ለምሳሌ አንድ ሰው ቤቱ ተቀምጦ በቲቪ አንዲት ሴሌብሪቲን እያየ ሊያገባት ይመኛል። ምኞቱ ግን ምንድን ነው? ከንቱ ነው። እሷ የራሷ ህይወት አላት። የማይሆን ነገር ነው፣ የማያስፈልግም የማይሆንም ነገር ነው እየተመኘ ያለው። ወይ አንዷን ዘፋኝ አይቶ እሷን ሊመኝ ይችላል። ግን ይሄን ከንቱ ምኞት ነው። አንድ ጊዜ የገጠመኝን ልንገርሽ። አሜሪካን ሀገር ነበር። መጽሐፍ ቅዱስ አስተምራለሁ እና አንድ ፕሮግራም ላይ እያስተማርኩ መጽሐፍ ቅዱስ የልብህን መሻት ይሰጣል፣ በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጣል የሚል መዝሙር ላይ አለ። መዝሙረኛው ያለው እሱን እያስተማርኩ የልባችሁን መሻት ይሰጣችኋል፣ he shall give you the desires of your heart እያልኩ አስተምርልሻለሁ። ከዛ ጨርሼ ስወጣ አንዲት ልጅ ተከትላኝ ወጣች። አሁን ደስ ያለኝ በዚህ መልእክት አለች። እና ደግሞ ያው ያስተማርሽው ነገር ደስ አለኝ ሲሉ ደስ ነው አይደል? ልብሽ እኮ ወደድሽው? በጣም ነው ልቤ የተነካው፣ ግን ላናግርህ እፈልጋለሁ አለች። እሺ። እዛ ተወሰነ ቀን እዛ ከተማ ቆይ ነበር እና ዳሬኝ ተደረገና እንዳገኛት ሆነ። ባለትዳር አልነበርኩም እኔ። የልብ መሻት ይሰጣል አይደለም ማለችኝ። ያገኘች እሺ፣ እርግጠኛ ነህ አይደል? እርግጠኛ ነኝ። እኔ የልቤ መሻት ትዳር ነው አለች። በጣም ጥሩ ነው ታዲያ፣ ትዳር እኮ ክቡር ነው ታዲያ ይሰጥሻል አልኳት። አንተን ማግባት ይፈልግ ለዚህ መልስ አይኖርም። ምን ይመለሳል? እሷ እኮ ትምህርቱ ላይ ተመስርታ ስለሆነ ተብሎ ይመለሳል። የልብ መሻት ይሰጣል አይደል? አዎ። እሺ፣ እኔ ትዳር ነው የምፈልገው፣ ከዛ ደግሞ ካንተ ጋር ነው ትዳር መስራት የምፈልገው አለች። ከዛ እኔ በቃ እንትን ቢኪያረ ምን ቦጣሻልኩት? ምን ቦጣሽ አንቺ? አሁን አንቺ የመሰልሽ ልጅ እንዴት ትዳር መመኘትሽ ጥሩ ነው፣ ግን እኔ አይደለሁም ያንቺ የሆነ ሰው ይመጣል ምናምን ብዬ አመለጥኩኝ። አሁን ይሄ ግን የማይፈጸም
ምኞት ማለት ነው። አንዳንዶቹ ምኞታችን እንደዚህ ነው፣ ዝም ብሎ ከንቱ ናቸው። እሷ እኮ በጣም ትገርም ልጅ ነችና በኋላም በጣም ጥሩ ትዳር አግብታለች። እንዲህ አይነት አሉ። ዝም ብሎ ሴሌብሪቲ መመኘት፣ ያየነውን ነገር መመኘት እንደዚህ አለ። ሶስተኛው ግን እውነተኛ የሆነ ምኞት አለ። አክቹአሊ በመንፈሳዊ ዓለም ራሱ ነው የሚያስቀምጠው ውስጥሽ። መፈለግንም ማድረግንም በእናንተ ይሰራል ስለሚል ምኞት ውስጥሽ ቁጭ ይላል። እንድትፈልጊው እንድትጸልይበት ጋር ይሳካል። ሞቲቬተር ትሆኛለሽ። ሲሳካ አይጠፋም ከውስጥሽ። ይሄኛው ከንቱ ጊዜያዊ ነው። የምንለይበት መንገድ ያ ነው። አዎ አሁን ትክክለኛውን ምኞት ማለት ነው። ትክክለኛውን ምኞት እውነተኛ የሚሳካ መጀመሪያ መፈለጉ ውስጥሽ ይቀመጥና ከዛ ሲሆን ታይዋለሽ። ትመኚውና ስታገኘው ታገኘዋለሽ። ታለሚውና ስትኖሪው ታገኘዋለሽና እውነተኛ ደግሞ ይሄ ነው ማለት ነው።